የሥራ ማቆም አድማ በመምታት ወያኔን ማስደንገጣቸውን የሚዘነጋ አይደለም። በተለያዩ ዩኒቨርሲቲዎች ተማሪዎች አመጽ አካሂደዋል። በዚህም በርካታ ተማሪዎች ተገድለዋል፣ ታስረው ተገርፈዋል። የደረሱበት የማይታወቅ ተማሪዎች ቁጥር በጣም ብዙ ነው። በቅርቡ በአምቦና የወለጋ ዩኒቨርሲቲ ተማሪዎች ሕዝብ ያልመከረበት የአዲስ አበባን መስፋፋትን ተቃውመው ድምጻቸውን በማሰማታቸው በጭካኔ ተገደሉ፣ ታሰሩ። የደረሱበት የማይታወቅም አሉ። ጋዜጠኞች፣ ጦማሪያን፣ የፖለቲካ ድርጅት አመራር አባላትና ተራ አባላት በየጊዜው በገፍ ይታሰራሉ። ሁሉም የፖለቲካ እስረኞች ካለምንም ቅድመ ሁኔታ ይፈቱ ብሎ መግለጫ አውጥቶ የሚያውቅ ድርጅት ከኢህአፓ ሌላ ምናልባት የራሱ አባላት ለሆኑት ካልሆነ በስተቀር የለም ብሎ አፍ ሞልቶ መናገር ይቻላል። በ1997 ዓመተ ምህረት ለታሰሩት የቅንጅት አባላት ከኢትዮጵያ ውጭ የሚገኙ ደጋፊዎቻቸው እያዋጡ ይልኩ የነበረውን ገንዘብ አውራዎቹ የቅንጅት መሪዎች፣ ዶክተሮቹ፣ መሐንዲሶቹ፣ ፕሮፌሰሮቹ ብቻቸውን ይካፈሉት ነበር እንጂ በወቅቱ በነበረው እንቅስቃሴ ለታሰሩት ወጣቶች፣ ጋዜጠኞች አለማቃመሳቸው ሲታወስ አስተዛዛቢ መሆኑ ብቻ ሳይሆን ያስቆዝማል። ይህ ከስም ማበላሸት መቆጠር የለበትም። እስከ ዛሬ ጥጃ እየሆነ ላለው የህብረት ትግል የሚሰጠን መልስ አለውና ነው የጠቀስነው። የወያኔን ጸረ ኢትዮጵያ ህገ መንግስት ተቀብለው በህጋዊነት ተመዝግበው የሚንቀሳቀሱ ድርጅቶች በህብረት በአንድ ጃንጥላ ስር ተሰባስበው ለመታገል የተሳናቸው በሌላ ምክንያት ሳይሆን በገንዘብ ሊሆን መቻሉ በበርካታ ታዛቢዎች ይታመናል። በተለያዩ ድርጅቶች ውስጥ ያሉ በአመራርና በገንዘብ አወጣጥ ላይ ስልጣን ያላቸው የህብረትን ትግል ሽንጣቸውን ገትረው የሚያሽመደምዱት የየግል የገንዘብ ምንጫቸውን ስለሚያደርቀው እንደሆነ ሊገመት ይገባዋል። የጋምቤላ ህዝብ በጥይትና በስለት መሳሪያዎች ሲጨፈጨፍ ጭጭ ምጭጭ ያሉ ድርጅቶችን ከመቁጠር ይልቅ የትኛው የፖለቲካ ድርጅት የትኛው የመብት ተሟጋች ድርጅት መግለጫ በማውጣት ለወገንና ለዓለም ህብረተሰብ የወያኔን አረመኔነት አጋለጠ ብሎ መጠየቅ የቀለለ ይሆናል። ከሀገር ቤት ውጭ የሚገኙት ድርጅቶችም የህብረት ትግልን በአፍ ከመቀበል ባለፈ ሲሄዱበት አልታየም። በዚህም ከመጋረጃ አፍጦ ከሚታየው ድርጅቶቹ በተግባር ስጋና ደም የተዋሃዳቸው አለመሆኑ ሲሆን ከመጋረጃ ጀርባ ያለው ችግር ገንዘብ ነው። በትግል ወቅት ላይ ይህ አይነቱ የመሽገር ባህሪ የተጠናወታቸውና ቤቱን የሰራባቸው ድርጅቶች መሪዎች ህዝብን የማስተዳደር ኃላፊነትን ቢቀበሉ ሆዳቸው ከጉማሬም የሰፋ እንደሚሆን አያጠራጥርም። አንዳንዶች ከኢትዮጵያ መገንጠል የትግል መንደርደሪያቸው ካደረጉት ከኦነግና ከኦጋዴን ነጻ አውጪ ድርጅቶች ጋር ግንባር መመስረታቸው እንደቀለላቸው እየተወራጩ ሲናገሩና ከሌሎች በኢትዮጵያ አንድነት ጽኑ አቋም ካላቸው ድርጅቶች ጋር ከህብረት በመለስ ለመነጋገር ሲጎረብጣቸው ቢያስደምም አያስደንቅም። ከእንዲህ ጸረ ኢትዮጵያ ድርጊት ጀርባ ሁሌም የኢትዮጵያን ኃያልነት ከሚጻረሩ ቡድኖችና ከቅርብ ጎረቤት ሀገሮችና ከሩቅ ካሉትም የሚመነጭ መሆኑ ቅንጣት ታክልም አያጠራጥርም። በራሱና በወገኑ ያለ ጥርጥር የማያምን አጋም ተደግፎ ይወጓል፣ እንቧጮ ይሆናልና በህዝብና ምትክ በሌላት በአገር መመላገድ በህዝብና በታሪክ ያስጠይቃል። እንዲህ ያለውን የጅብ ገበሬ፣ የህያ በሬ፣ የጦጣ ዘር አቀባይ፣ የዝንጀሮ ጎልጓይ ሁሉም እንብላ ባይ ብንል ብናሳይ ተገቢ ይሆናል እንጂ ክፋት አይኖረውም። ገንዘብ መዋጮ አድርጉና በአጭር ጊዜ ወያኔን እንደሚያንበረክኩ
ያዙን ልቀቁን ሲሉ አንዴ አርቆ ካለማየት ስህተት ላይ ቢወደቅ የሚያስገርም ቢሆንም ሁለቴና ሶስቴ ሲፈጸም ግን ያንገፈግፋል። አገርንና ወገንን ማቧለቻ ማድረግ ከፖለቲካ ቁማርነት አይቀርም። ሌላው የህብረት ትግልን በልምሻ በሽታ አላላውስ ያለው አንዴ ሰላምና እርቅ፣ ሌላ ጊዜ ደግሞ እርቅና ሰላም በሚል ሃይማኖታዊ በሚመስል ግን የሃይማኖቶችንም አስተምህሮት የሚያፋልስ ውሃ ቢወቅጡት ቦጭ እንዲሉ ያለው ነው። የአሜሪካው የስለላ ድርጅት CIA በ1960ዎቹ መጨረሻና በሰባዎቹ አጋማሽ ድረስ በአፍሪካና በእስያ በካሪቢያን ይካሄዱ የነበሩ የነጻነት ትግሎችን ለማቆላሸት የግጭት አፈታት ዘዴ የሚል አስተምህሮት በመሰየም የተሞከረውን ሙከራ በመጠቀም ወያኔና ተቃዋሚዎች መታረቅ አለባቸው የሚሉ የፖለቲካ ፈላስማዎች ብቅ ብለው ቀና እያሉ መሆናቸው እየተስተዋለ ነው። የግጭት አፈታት በየትኛውም ህብረተሰብና ማህበረሰብ ባህል ውስጥ የየራሱ የችግርና የግጭት አፈታት እንዳለው እየተጠቀመበት እንደሚገኝ ይታወቃል። ነገር ግን ይህ አይነቱ የአፈታት ዘዴ ለሀገርና ለህዝብ ነጻነት ከሚደረግ ተጋድሎ ጋር በምንም መልኩ ሊዛመድ እንደማይችል ይታመናል። ይህ ቅድስት ክርስቶስ ሳምራ መጨረሻ እግዚአብሔርን ሳጥናኤልን ማረልኝና ይብቃኝ ብላ የለመነችውን ይመስላል። ይህ መሰል ሐሳብ የሚያቀርቡት አንዳንዶች ለአረመኔው የምራጭ ወታደሮቹ ደርጎች አድረው በአገርና በወገን ላይ ቋጥኝ የሚያህል በደሎችን የፈጸሙ ሲሆኑ የተረፉት ደግሞ ለአሁኑ የዘረኛው የህዳጣኑ ወያኔ አገልጋይ ሆነው የገፍ በአገርና በወገን ላይ ሲፈጽሙ የባጁ ናቸው። እንዲህ ያለው ጉዳይ እንዲህ ጨከን ተደርጎ በተነሳ ቁጥር ወደ ሰፊነትን አያራምድም እየተባለ የሚከሰሰው ኢህአፓ ነው። ኢህአፓ እንዲህ የሚያዘልፍ ከሆነ በተደጋጋሚ እሰየው ብሏል። አያት ቅድመ አያቶቻችን ድንበር ጥሶ ከመጣ ኃይል ጋር ተፋልመው ደማቸውን አፍሰው አጥንታቸውን ከስሰው ውድ አገራቸውን አስከበሩልን እንጂ ተሞዳምደው አገራችንን በጠላት እጅ እንድትወድቅ አላደረጉም። በአርበኝነታቸው እንድንጀግን በነጻነታችን እንድንኮራ አድርገውናል። እኛ ልጆቻቸውና የልጅ ልጆቻቸው አገር ቆርሰው ለባዕድ ከሸጡ፣ እህቶቻችን ለአረቦች ከሸጡ፣ ትምህርትን ባፍጢሙ ከደፉ፣ በ10 ሺዎች የሚቆጠሩ አማሮችን፣ ኦሮሞዎችን፣ ጋምቤላዎችን፣ ሶማሌዎችን፣ ሲዳማዎችን፣ አፋሮችን፣ ወላይታዎችን በአጠቃላይ የኢትዮጵያን ሕዝብ ከጨፈጨፉ፣ የአገርን ገንዘብ ከዘረፉ፣ ሀብቷን ከመዘበሩ፣ በሕክምና ችግር የሕፃናትንና የእናቶች ሞትን የሚያፋጥኑ፣ ብሔረሰብን ከብሔረሰብ ሕዝብን ከሕዝብ ከሚያጋጩ ጋር ብንሞዳሞድ የአያት ቅድመ አያቶቻችን ታሪካቸው ይወቅሰናል፣ አጥንታቸው ይወጋናል። ደግሞ ደጋግሞ እንደተነገረው ከእርቅ በፊት ሁሉም የየራሱን ግማደ መስቀል መሸከም አለበት። ሁሉም የየራሱን ግማደ መስቀል በጋድ በአደባባይ መሸከም አለበት። በተለይ ወያኔን ለመምከር በሚል ከወያኔ ጋር ወያኔ እስኪያባረራቸው ወይ በበቃኝ በራሳቸው ፈቃድ የለቀቁ ሁሉ ለፈጸሙት በደል በአደባባይ ይቅርታ መጠየቅ ሲገባቸው እንደ በጎ ተግባር በየስብሰባዎች ላይ ሲወሳ መስማት ያማል። ጥቂት ጣት የማይሞሉ ወጣት የወያኔ አባላት የነበሩ ስህተት መፈጸማቸውን በአደባባይ ሲመሰክሩ ስንሰማ እነ ዶክተሮቹን ከነሱ ተማሩ ለማለት መገደዱ የግድ ይሆናል። ቂም ይዞ ጸሎት ያደርሳል ከቅስፈት እንዲሉ ነውና የተበደለው የኢትዮጵያ ሕዝብና በደል ያደረሱበት የበዳዮቹ ንስሐ መግባት የግድ ይላል።
ሁሌ ለሕዝብ ብሶት የማይጨበጥ ተስፋ እየተናገሩና እያበሉ ብዙ ምዕራፍ መጓዝ አይቻልምና ሸፍጥን አንቅሮ ሐቅን ሀብት አድርጎ መጓዝ ለሕዝብ ተገቢውን ፍቅርና አክብሮት ከመቸር ይቆጠራልና ይዋሊደር ሊባል አይገባውም። ከእንግዲህ ያልሆነን መዘበት ሊቆም ሊያበቃ ይገባል። ይህ ሲባልም ሊባል ግድ ስላለ እንጂ ለሌላ ወይም ለዘለፋ ሲባል አለመሆኑ ሊሳት አይገባውም። ክፉ አካሄድ አዙሮ አዙሮ ከመነሻው የማያላውሰንን በቃ ማለት የግድ ይላልና በግልጽ መውሳቱ ለሁሉም ይበጃል። ለፕሮፓጋንዳ ፍጆታ በሚል ለ23 ዓመታት ሕዝብ ጉም እንዲዘግን ማድረግ በቃ ይባላል። የብሔረሰብ ጭቆና በንጉሳዊ ፈላጭ ቆራጭ እንደነበረ ሁሉ በአምባገነኑ በምራጭ ወታደሮችም ዘመን እንዲሁ እንደነበረ ሁሉ በዛሬው በዘረኛው በከፋፋዩና በአፋኙ የወያኔ አረመኔ ዘመንም በከፋና በከረፋ ሁኔታ እየዘለቀ ይገኛል። ለዚህ አብነቱ ቅሌን ጨርቄን ሳይባል በልብ ተነጋግሮ ስንቅን ሰንቆ በወገብ አጥብቆ በጋራ መትመም የግድ እያለ ዛሬ ተደርሷልና ሊመከርበት ሊዘከርበት ግድ ይላል። ሌላው ደምቆ ሊሰመርበት የሚገባው የኢትዮጵያ ጉዳይ የኢትዮጵያውያን እንጂ የሌላ ማንም ሞግዚት አድርጉኝ የሚል አካል ሊሆን ከቶንም አይችልም አይገባምም። በተደጋጋሚ የወያኔ ጨረባ ምርጫ በመጣ ቁጥር አብረውት ዳንኪራ የሚደነክሩ አጫፋሪዎች በስም በርካታ ሲሆኑ በተግባር ግን አገርንና ሕዝብን እየጎዱ እንደሆነ የኢትዮጵያ ሕዝብ ከተረዳው ባሽቷል። መሳት የሌለበት ወያኔ የደነገጋቸው ሕጎች በአጠቃላይ የሚያገለግሉትም ወይም እንዲያገለግሉ የተደነገጉት ራሱ ወያኔን ብቻ መሆኑን ነው። በተለያዩ አጋጣሚዎች የወያኔ ተቃዋሚ የሆኑ ድርጅቶች ህዝባዊ ስብሰባ ወይም ለሰልፍ ጠርተው በወያኔ ሲኮላሽባቸው ሕገ መንግሥቱ ተጣሰ የሚል ክስ ወይም ስሞታ ያሰማሉ። ጥያቄው የኢትዮጵያ ሕዝብ ያልመከረበትና ያልተወያየበት ሕገ መንግሥት ጠቀሜታው ለወያኔ እንጂ ለሕዝብ ወገን አይደለም። በሕግ አምላክ እያሉ መጮህ ብቻውን ባዶ ጩኸት ከመሆን ማሻገር መሄድ አልቻለም፣ አይችልምም። በምርጫ ስም ሕዝብን የሚያወናብዱ እንዳሉ ሁሉ በወያኔ ምርጫ ቧል ተወዳድሮ ከወያኔ ስልጣንን እንወስዳለን የሚሉ እንዳሉ መታወቅ አለበት። አብዛኛውን ጊዜ በምርጫ እንወዳደራለን የሚሉ የፖለቲካ ድርጅቶች እርስ በርስ ሲሻኮቱና ሲሟገቱ ይከርሙና ምርጫ ሲደርስ ብቅ ብቅ ባሉ ቁጥር ሕዝብ እየታዘባቸው መሆኑን የሚገነዘቡት አይመስሉም። በዓመት አንድ ወይም ሁለት ስብሰባ ይጠሩና ስለ ውህደትና ትብብር አውልተው ሳይጨርሱ በሆነ ሰበብ እንዳልተሳካ የሚያወጡትን መግለጫ ያየና ያነበበ የቱን ያህል አንጀቱ እንደሚደም መረዳቱ አይሳናቸውም። ግን ለ23 ዓመታት ውሃ ቢወቅቱት እምቦጭ በመሆናቸው የሕዝብ አመኔታ እየተቀቃቸውና እየራቃቸው እየሄደ መሆኑንም የሚስቱት አይመስልም። ለዚህ ክስተት የወያኔ እጅ እንዳለበት የሚጠራጠር ካለ አይነ ህሊናውን በገዛ ፈቃዱ የጨፈነ ብቻ ነው። በወያኔ ሞሽላቃ የምርጫ ሳጥን ህዝባዊ ድል መቀዳጀት ይቻላል የሚል እንኳን ህልም ቅዠትም ሊኖር አይገባውም። ወያኔ ሊወገድ የሚችለው በህዝባዊ እምቢተኝነት ብቻ መሆኑ ተረግጦ ሊሰመርበት ይገባል። ህዝባዊ እምቢተኝነት ማለት ሰላማዊ ትግል የሚለውን ለመተካት እና የሚሰጠውን አንደምታ ከግምት ውስጥ በማስገባት እንዲታይ ህዝባዊ እምቢተኝነት ጨቋኝ አምባገነን መንግስታት ከስር መሰረታቸው ፈንግሎ የመጣል አቅም እንዳለው በታሪክ እየተመዘገበ ከመሆኑም በላይ በቅርቡ በተለያዩ አገራት የተከሰቱትን ባንክሮ ማስተዋል ተገቢ ይሆናል። የግብፁንና የቱኒዚያውን ላብነት ማስታወሱም ተገቢ ነው። ከሁሉ በላይ በቅርቡ በአሜሪካ በፌርጉሰን ከተማ የታየው ከነሐሴ አንስቶ የተጋጋለው ህዝባዊ አመጽ ግዙፍ የሚነሳ ምሳሌ ይሆናል።
በተለይ ደግሞ ምንም አይነት የጦር መሳሪያ ባልታጠቀው እድሜው 18 ዓመት በሚሆነው ጥቁር አፍሪካዊ አሜሪካዊ የማይክል ብራውንን